$4000 ከዛም በላይ ልትሰሩበት የምትችሉትን ምርጥ የሆነ ፉል ኮርስ በዚህ ቪዲዮ ይዤላችሁ መጥቻለሁ። በዛሬው ቪዲዮአችን ለቲክቶክ አውቶሜሽን ፉል ኮርስ የምንመለከት ይሆናል። በእርግጠኝነት በአንድም በሌላም ቲክቶክ አውቶሜሽን ሲባል ሰምታችሁ ታውቃላችሁ። ባትሰሙም ኢትሶኪ። በዛሬ ቪዲዮአችን ኢቨን ቲክቶክ ራሱ ምን ማለት እንደሆነ የማያውቅ ሰው፣ ስለ ቲክቶክ ራሱ ምንም ክሉ የሌለው ሰው ካለ ስቴፕ ባይ ስቴፕ ፍትፍት አድርጌ ቲክቶክ አውቶሜሽን እንዴት እንደምትሰሩ፣ ቲክቶክ አውቶሜሽን ላይ ደግሞ ሰርታችሁ እንዴት ተካፋዮች እንደምትሆኑ፣ እንዴት ገንዘቦችን እንደምታገኙ ከሀ እስከ ፐ ዝርዝር አድርጌ የምነግራችሁ ይሆናል። ዛሬ የምነግራችሁን ኢንፎርሜሽን ሌላ ቦታ ሄጄ ልማረውና ልወቀው ብትሉ ከ5000 ብር ጀምሮ እስከ 10000፣ 12000 ብር የምትከፍሉበት ሁኔታ አለ። ዛሬ ይህን ቪዲዮ ለእናንተ በነጻ ሳቀርብላችሁ ቫልዩለስ አድርጋችሁ እንዳታስቡት፣ ብዙሃኑ ተመልክቶ እንዲጠቀም ካለኝ ፍላጎት የተነሳ ነው። ለዚህም ነው ይህንን የቲክቶክ አውቶሜሽን ፉል ኮርስ በነጻ ለእናንተ ከሀ እስከ ፐ ድረስ ያለውን ያቀረብኩላችሁ። ይሄ ቪዲዮ በዋናነት 5 ክፍሎች ይኖሩታል። የመጀመሪያው ቲክቶክ አውቶሜሽን ምን ማለት ነው፣ ዴፊኒሽኑን እናነሳለን። ቲክቶክ አውቶሜሽን ምንነቱን በዝርዝር እንነጋገራለን። በመቀጠል ደግሞ እንዴት ነው ለቲክቶክ አውቶሜሽን የሚሆን አካውንት የምንከፍተው፣ ያ ማለት ኢንተርናሽናል አካውንት ስለሆነ ካም በኋላ የምንሰራው ለዛ ለኢንተርናሽናል አካውንት የሚሆን እንዴት ነው የቲክቶክ ፔጅ መክፈት የምንችለው የሚለውን እንመለከታለን። በክፍል 3 ላይ ደግሞ ስለ ኮንተንቱ ኦር እንዴት ነው ገንዘብ ልናገኝ የምንችለው፣ ቲክቶክ አውቶሜሽን ላይ እንዴት ነው ገንዘብ ሊገኝ የሚችለው የሚለውን ከኮንተንት ጋር ተያይዞ ያለውን፣ በዛውም ደግሞ ስለ ኤዲቲንጉም እናነሳለን። እንዴት ነው ኤዲት ማድረግ ያለብን፣ ምን ሶፍትዌሮችን መጠቀም አሉብን የሚሉትን እያንዳንዱን ነገር በክፍል 3 ላይ የምናገኘው ይሆናል። በአራተኛው ፓርት ላይ ደግሞ የምንመለከተው ኢንተርናሽናል ቪዎችን ለማግኘት ምን አይነት ነገሮችን መጠቀም አለብን ወይም ምን አይነት ቲፖች ይኖሩናል ላይክ ኢንተርናሽናል ቪው ለማግኘት። ብዙዎች እንግዲህ አካውንት መክፈት ላይ ኦር ቲክቶክ አውቶሜሽን ሲባል እንሰማለን እንጂ ልክ ኮንተንቶችን ስንለቅ ኢንተርናሽናል ቪዎችን አናገኝም። በክፍል 4 ላይ የምንመለከተው ኢንተርናሽናል ቪዎችን እንዴት ነው ልናገኝ የምንችለው የሚሉትን ዲቴይል ነገር እንመለከታለን። ያው ፋይናሊ ደግሞ የሚሆነው እንዴት ነው ሞኔታይዝ የምንሆነው፣ ላይክ ሞኔታይዝ ከሆነም በኋላ ገንዘቡ እንዴት ነው የምናወጣው የሚለውን ነገር የምነግራችሁ ይሆናል ማለት ነው። ማሳሰቢያ፣ በቪዲዮ መካከል የምትመለከቷቸውም የትኞቹም ቴክኒካል ነገሮችን ቪዲዮን እስከ መጨረሻው ሳታዩ እንዳትሞክሯቸው። ቪዲዮን እስከ መጨረሻው ሳታዩ ለምትሞክሯቸው ነገሮች እና ቪዲዮ ላይ ሜንሽን የተደረጉ ነገሮችን ኮመንት ላይ መታችሁ ብትጠይቁኝ ምን ላይ ስለማልሰጣችሁ ቪዲዮን በትኩረት እስከ መጨረሻው ተመልከቱት። ከቻላችሁ 2ቴም 3ቴም ደጋግማችሁ ስቴፕ ባይ ስቴፕ እየተከታተላችሁ መመልከት ትችላላችሁ።